ጊዜም ያው ደስታ ስለሆነ እንዳይካፋሽ አዝሽ እንግዲህ እኛም ያው ያንቺን ቦታ ባንተካ መተንልሻል። አቶ ጉሩ ካይዱ ደግነቱ ኢትዮጵያዊ የመሰራቸው ወይዘሪት ቤተክርስቲያን ይህ የጋብቻ ምስክር ጠፍቶኝ ላይ እየጠያየኩኝ ነበር የመጣሁትና ዛሬ እንግዲህ የልጇ ሰርግ ነው። የደስታው ተካፋይ ለመሆን እዚህ ጋር ታገኝቻለሁኝ ማለት ነው። ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ ለየት ያለ ቦታ ተገኝቻለሁኝ። እሱም እንግዲህ በእውነት ከዛሬ 9 ዓመት በፊት አይ ቲንክ እንደዛ አካባቢ ነው የመጣሁት። እዚህ ቦታ ጠፍቶኝ ላይ እየጠያየኩኝ ነበር የመጣሁትና ባታ ማርያም ወይ ደግሞ ግቢ ገብርኤል በሚል ይታወቃል። እንግዲህ ወደ 4 ኪሎ ቤተ መንግስት ጀርባ ያለው ቤተክርስቲያን ማለት ነው። በእውነት ልዩ ቦታ ነው። ከዚህም በፊት መጥቼ ያውቃለሁኝ ግን ያው ለረጅም ጊዜ አልመጣሁኝም ነበረ። እንግዲህ እሱም የመጣሁበት ምክንያት አንድ ተመልካች ነበረች። የመጀመሪያ ጊዜ አገልግል ስሰራ ያዘዘችኝ ለወንድሟ ነፍስ ማር ነበርና ካስታወሳችሁ የመጀመሪያ ቀን እንደውም ወጣ ሳነሽ ምናምን እያላችኝ አገልግል መጀመሪያ ቀን የሰራሁት በሷ ነበር የጀመርኩትና በጣም ማርቃኝ ነበረ። በጣም በቃ ከምብላችሁ በላይ እግዚአብሔርን በጣም ነው በቃ ስኬትን የምትፈልገውና ለዚች እህታችን እንግዲህ ውጭ ነበረች። ያው አገሪቷ ሰላም አይደላችም እንደምታውቁ። በዛ ምክንያት ዛሬ የልጇ ሰርግ ነበረ፣ መምጣት አልቻለችም። ከዛ እግዚአብሔርን በቃ እያለቀሰች ስቅስቅ ብላ በቃ በጣም ብዙ ነገር ደስታም ያው እዚህ ባለመኖሯ ብዙ ነገሮች እየተሰማት እያለቀሰች የልጄ ፕሮግራም ላይ ብትገኝልኝ ብላ እንትን ስትለኝ እኔንም ወይኑንም ካሜራማንም ባሮኬንም ሁላችንም የጠራችንና ልጄ ሳትቀር እንግዲህ ያው አጋጣሚ ሆኖ በማል ስልኳ ጠፍቶ ነበር፣ አልተገናኘንም። ያው ብዙ ጊዜ በጣም ሰፖርት ታደርገኛለች በስራ በብዙ ነገር። እች እህቴ ያው ከእህትም በላይ ናት። ምክንያቱም መልካም ነገር ለኔ የሚመኝልኝ ሰው ከቤተሰብ በላይ አድርጌ ነው የማስበው። እንግዲህ እንደናንተ ተመልካች ናት። ዛሬ እንግዲህ የልጇ ሰርግ ነው። የደስታው ተካፋይ ለመሆን እዚህ ጋር ታገኝቻለሁኝ ማለት ነው። የእውነት ቦታው ልዩ ቦታ ነው። በጣም ነው ደስ የሚለው። እሷ ያው እንደዚህ ብላ ጥሪ ብትጠራኝም እኔ ግን ለመንፈሴም ነው እዚህ ቦታ የመጣሁት። እውነት ለመናገር አንዳንዴ ለስጋ ብቻ መኖር የለብንም። በጣም ነው ደስ የሚለው። በቃ መንፈሳዊ እርካታ አለው ቦታው። እጅግ በጣም ነው ደስ የሚለው። ውስጥ ላይ የሀገር ሙሽራ ነው ያለው። እግዚአብሔርም በቃ ደስ ስሉ በተክሊል መጋባዋሉ። እግዚአብሔር አምላክ ሁላችንም ለዚህ ክብር ያብቃን። ብቻ ያው በተክሊል ያላገባችሁት እንዲሁም ደግሞ ጥሩ ሁኔታ ላይ ያላችሁት እህት ወንድሞቼ እግዚአብሔርን ለዚህ ክብር ያብቃችሁ። በቁርባንም እጅግ በጣም መልካም ነገር ነው። እንግዲህ እንደምትሰሙ ሙሽሮቹ ወደ አውደ ምሕረቱ እየወጡ ነው። ያው እኛ ጧት 11 ሰዓት አካባቢ ነው የመጣ ነው። እዚህ ውስጥ ነው ያረፈድ ነው። በጣም ነው ደስ የሚለው። ውስጡ እግዚአብሔርን አይታችሁ አጠግቡም። በቃ እንዴት ነው የተፈጥሮ አይነት ነገር ነው ያለው አሰራሩ። የቤተ ክርስቲያኑ አሰራር ውስጡ በጣም ይለያል የሚለው። እነሱም በቃ ሙሽሮቹ በአንድ ላይ ተደርድረው ብዙ ናቸው። በጣም ብዙ ሙሽሮች ከዚህ በሚቀጥለው ታዩታላችሁ ማለት ነው። ውድ ቤተሰብ እህቴ እንግዲህ ያው የልጅሽ ደስታ ነው አይነው አውቃለሁኝ። በጣም ነው የሚከፋው። እግዚአብሔር የፈቀደው ነው የሚሆነው። ምን ጊዜም ያው ደስታ ስለሆነ እንዳይካፋሽ አዝሽ እንግዲህ እኛም ያው ያንቺን ቦታ ባንተካ መተንልሻል። እንግዲህ እግዚአብሔር አምላክ ደግሞ በሰላም ለሀገርሽ ያብቃሽና የልጅሽን ደስታ በመልስም በምንም እንድትካፋይ ያድርግሽ። የኔ እናት እጅግ በጣም አድርገን እናመሰግናለን። እንግዲህ የሚቀጥለውን ፕሮግራም አብረን የምናየው ይሆናል። እግዚአብሔር አምላክ ሁላችሁም ለዚህ ክብር ያብቃችሁ። እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ።
አቶ ብሩክ ኃይሉ ዜግነቱ ኢትዮጵያዊ የሙሽራዋ ስም ወይዘሪት ኢየሩሳሌም ተዋሕዶ ቤተክርስቲያን። ይህ የጋብቻ ምስክር የቀደሳችን ያስቀደሳችሁ አስራታችሁ መባችሁ ስዕለታችሁ ሁሉ ሰጣችሁ ልዩ ልዩ ስጦታችሁ ሁሉ እግዚአብሔር ይቀበልላችሁ። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅም የሠራችሁትን በደላችን ሁሉ እግዚአብሔር ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው ሕግና የሥርዓት ደም ስለሚሆን ደግሞ ያሸናፊ እግዚአብሔር አብ ልጅ በድንጋሌ ሥጋ በድንጋሌ እናት እንድትሆን ካህናት ወንድሞች በደስታ ዘምሪ በአዲስ ምስጋና ጸጥታና ሰላም አድሎሻልና መሰንቆውን አንቺ ቅኔ ተቀኝለት ለውጦሻልና በደስታ ዘይት ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። የቀደሳችን ያስቀደሳችሁ አስራታችሁ መባችሁ ስዕለታችሁ ሁሉ ሰጣችሁ ልዩ ልዩ ስጦታችሁ ሁሉ እግዚአብሔር ይቀበልላችሁ። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅም የሠራችሁትን በደላችን ሁሉ እግዚአብሔር ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው ሕግና የሥርዓት ደም ስለሚሆን ደግሞ ያሸናፊ እግዚአብሔር አብ ልጅ በድንጋሌ ሥጋ በድንጋሌ እናት Mushroom,
ሙሽሮቹን ድንግል ሆይ ባርኪልን፣ ሙሽሮቹን ማርያም ሆይ ባርኪልን፣ ሙሽሮቹን ማርያም ሆይ ባርኪልን፣ ሙሽሮቹን ባርኪልን፣ አምሮ ደምቆ ታየ ዛሬ የሙሽሪት መልካም ዝኔ አምሮ ደምቆ ታየ ዛሬ ጌታ ሆይ ባርክልን ሙሽሮቹን፣ ጌታ ሆይ ባርክልን ሙሽሮቹን፣ አምላክ ሆይ ባርክልን ሙሽሮቹን። ካንፈቴ አምሮ ደምቆ የጊዜዎች መልካም ፍሬ አምሮ ደምቆ ታየ ዛሬ ባርኪልን ሙሽሮቹን ባርኪልን ባርኪልን የሙሽራው መልካም ፍሬ አምሮ ደምቆ ታየ ዛሬ የሙሽሪት መልካም ፍሬ አምሮ ደምቆ አመድ ማለ ወርቅ አመድ ማለ ወርቅ መራዊሃ አመድ ማለ ወርቅ አመድ ማለ ወርቅ መራዊሃ መራዊሃ አመድ ማለ ወርቅ መራዊሃ አመድ ማለ ወርቅ መራዊሃ አመድ ማለ ወርቅ መራዊሃ አመድ ማለ ወርቅ